ጭራሽ ከኔ ጋር ታወራለህ? ሄሎ ቤቴን ቀለም እያስቀባሁት ነበር። ለዛ ነው ስልኬን ያላነሳሁት። እዛ ያሉትን ዕቃ ቼክ አድርጋችሁ። አለቃ ስራ ጨርሻለሁ እና እኔ ምን ላድርግ? አይ ደሞዝ እንድትሰጡኝ ፈልጌ ነበር። ነገ ትወስዳለህ። በቃ ሂድ። እናቴን በዚህ ብር ስለማሳክማት መድኃኒት መግዣ የለኝምና ከቻላችሁ ይሄን ብር ዛሬ ብትሰጡኝ። አትጨቃጨቅ። በቃ ለማናጀሩ እነግራለሁ። ሂድና ውሰድ። በጣም ደግ ሰው ናችሁ። በጣም ነው የማመሰግነው። በዚህ እጅ ልለካኝ ነው እንዴ? ዳ ቆሻሻ ምንድነው? ሰላም ብለህ እኔም ሰው አንተም ሰው። ጭራሽ ከኔ ጋር ታወራለህ?